መጀመሪያ የህወሓት አልመዘገብም ማለት አሁን ካለው ኮንቴክስት ምን ማለት ነው ከሚለውን ጀምሮ፣ ምክንያቱም ያለ ምን መደረግ እንደሌለበት እንዴት መካሄድ እንዳለበት ምን መደረግ እንደሌለበት ብዙ ስናነሳ ቆይተናል። አሁን ካለው አውድ አንጻር ግን ምን ማለት ነው በሚለው ውስጥ የምናሳ ያ ህወሓት ያው ብዙ መግለጫዎች አብዝቷል። ሌሊት የሚለቀቁ መግለጫዎች አሉ፣ የጨለማ መግለጫዎች። ያው ከዚህ ከምዝገባ ጋር በተያያዘ ያነሳው በሳምንታዊ መግለጫ ብሎ ጀምሯል። በየሳምንቱ የሚወጡ እና የሳምንቱ መግለጫ ተብሎ በቀረበው ይመስለኛል። ይሄ ከምዝገባ ጋር ተያይዞ ያው እንደ ሪዮት እዚህም ስንወያይ በሪዮት ሚዲያ መጀመሪያ ላይ የተፈጠረው ስህተት ምን እንደሆነ የድርጅቱ ጉባኤ አካሄጃለሁ የሚለው የህወሓት ጽሕፈት ቤት ውስጥ ያለው ህወሓት ምክትል ሊቀመንበርም ቀርበው እዚህ ጠይቃቸዋል፣ አቶ አማኑኤል አሰፋን ማለት ነው። እና ከመጀመሪያው ከእጃቸው ያመለጠ ነገር ነው። ኢንፋክት ከዛ ጋር ተያይዞ የሰጧቸው የትግራይ ጥቅሞች መኖራቸው ነው የሚያንገበግበን እንጂ ህወሓት እንደገና ተመዘገበ አልተመዘገበ እና ያ የሂደቱ አካል ስለሆነ ነው። ህወሓት በራሱ የሚያዳልጡት ነገሮች በራሱ ቴሪቶሪ ብቻ የሚቀሩ ራሱንና ራሱን ብቻ ችሎ እንዲሄድ አባላቶቹና ደጋፊዎቹ ብቻ የሚመለከት ቢሆን ኖሮ እኮ ምንም ባልመሰለን። አሁንም በዚህ መግለጫው ወደ ግጭት እንሄድ እንችላለን ምናምን ሲል እኮ የሚጋጨው ጽሕፈት ቤቱ ብቻ ሊመስለው ይችላል። ሰው አይደለም፣ ትግራይም ወደ ግጭት ከታለው ነው እያለ ያለው። ስለዚህ በመሰረቱ አንድ ድርጅት ተመዘገበ አልተመዘገበ ወደ ግጭት እንገባለን ነው። ሰሞኑ አሲምባ መሰለኝ ምዝገባ የለም የተባለው እና አሲምባም ራሱ ሊቀመንበሩ ከህወሓት ጋር ግንኙነት ስላለን ነው እንደዚህ የተደረግነው ምናምን ስላለ በሱ ባለው እንትን ተንተርሼ ተጋብቶበት የህወሓት ግጭት ውስጥ እንገባለን ካልመዘገባችሁን እንዳይል ደግሞ ብዬ ጽፌ ነበር፣ እንደ ቀልድ መልክ ማለት ነው። እና እንዲሁ ስታዩ አንድ የፖለቲካ ድርጅት ምዝገባ በቃ በዛ በህግና በአሰራር ከመጀመሪያውም የሄደበት ስህተት አስተካክሎ በምን ብመጣ ነው መውጫ ሊሆነኝ የሚችል ብሎ እንዲመጣ እንጂ ግጭትን እንደ አንድ አካል የዚህ የምዝገባ ሂደቱ ስካንደል አድርጎ ማቅረቡ እጅግ ስህተት ነው። ይህ ስል ፌዴራል መንግስት በህወሓት ምዝገባ ዙሪያ ያደረገው ከህግም ከተቋም አንጻር ልክ ነው ለማለት ፈልጌ አይደለም። ስህተት መሆኑን በተደጋጋሚ ተናግረናል። ለዚህ ስህተት ደግሞ ህወሓት ራሱን ማመቻቸቱ ተናግረናል። ነገር ግን በፓርቲዎች ምዝገባ ምክንያት ግጭት ውስጥ የሚገባ ትግራዋይ እንዲኖር መፍቀድ የለብንም። ባለፈውም ከሳልሳይ ወያነ ትግራይ ሳወት ሊቀመንበር ጋር ውይይት አድርገን ነበረ እና በወቅቱ እሱም ይህንን ነገር አንስቶልን ነበር። ይህ ማለት በሌላ አነጋገር ማለት ነው ሳወት ራሱ ምዝገባው ጥያቄ ውስጥ ቢገባ ትግራይን ጦርነት ውስጥ ከታለው ምዝገባይን ካልጨረሳችሁልኝ የሚል ከሆነ እብደት ነው የሚል መልእክት ይዘት ያለው ተናግረዋል ሊቀመንበሩ። እንዴት ነው በአንድ ፓርቲ ምዝገባ ምክንያት መመዝገብና ለመመዝገብ መሰረዝ ወደ ጦርነት ልንገባ የምንችለው? ኢቨን ትግራይ ነክ የሆኑ ጥያቄዎቻችን እንኳ ራሱ ከጦርነት መመለስ በሆኑ ሜካኒዝሞች መመለስ አለብን የሚል ነገር አቅርቦ እንዲያውም አንተ ይሄ አብሶሉት ፓሲፊዝም አይሆንም ወይ ያ በሌለበት በተለይ በዛ በተቃራኒ አካል የዛ አይነት ዝግጁነት በሌለበት እኛ ፈልገን የምናመጣው የምናስቀረው ነገር እንዳይመስል ያው ጦረኛ የሆነ ፖሊሲ ስላለ በአገሪቱ የፌዴራል መንግስት ማለት ነው። ለማንኛውም ይሄ የምዝገባ ጉዳይ ከመጀመሪያው አያያዛቸው ስህተት፣ ይህንን ለማረም ራሱ የሚቀርብላቸው ጥሪ አይቀበሉም። ያኔ የተሳሳቱት ሲነገራቸው አይሰሙም፣ አይቀበሉትም። አይ እኛ ይሄድ ነው በዚህ ነው አውቶማቲካሊ ያኔ የፕሪቶሪያ ሲፈረም ምዝገባችን ሊረጋገጥልን ነባሩ ምዝገባችን ሊረጋገጥልን የሚችል ነገር ነው ያደረግነው ነው የሚሉት። ያ የሄዱት መንገድ ራሱ በዛ እንደሄደ ነው የሚሉ አቶ አማኑኤል እንደዛ ነው ያለ ቴዲ ታስታውሳለህ። እኛ እኮ ታዲያ ሌላ ምን አደረግን? አንተ የምትለው ወደ ሌላ ፕሮሰስ መሄድ አያስፈልጋችሁም ስትለው እሱ ደግሞ ልክ ወደ ኤልፓ ወደ ቴሌኮም አገልግሎት እንደምንሄደው ነው ወደ ምርጫ ቦርድ ሄድ ነው። አንተ ወደ ወጥመድ ነው የገባችሁት ስትለው እሱ ደግሞ እንደ ማንኛውም አገልግሎት ሰጪ የፌዴራል ተቋም ወይ ኤጀንሲ ምናምን ሄደን ነው አገልግሎት የጠየቅነው ነው። አይደለም። የፖለቲካ ፓርቲ ምዝገባ በተለይ ደግሞ ህወሓትን በመሰለ በጣም ከፌዴራል መንግስት ጋር ባለው እንትን የትግራይ ጀኖሳይድ ጦርነት
ከፈጠሩት ምክንያቶች አንዱ ጠቅላይ ሚኒስትሩም በተደጋጋሚ የተናገረው ተቀብለውም ቢገቡ እኮ ኖሮ ጦርነቱ ይቀር ነበር፣ ብልጽግና ባለመቀበላቸው ነው ሁሉ እንትን የተፈጠረው ምናምን የሚል ነገር አንዳንድ ሰዎችም ሲገዙት ስለምሰማ ነው። ይህ ንግግር አወዛጋቢ የሆነ ጉዳይ ያለው ፓርቲ እንደ ሌሎች ፓርቲ ያልሆነ ማለት ነው። ዝም ብለህ ሄደህ አገልግሎት ነው የጠየቁት ልትላችን የአገልግሎት መጠየቂያ የተከፈተው ሱቅ እንደ ሌሎቹ ለሌሎቹ የተከፈተ ሱቅ አይደለም። ለአንተ ሲሆን ወጥመድ ሊሆን ይችላል። ሱቅ መሆኑ ቀርቶ አገልግሎት ሰጪ መሆኑ ቀርቶ ወደ ወጥመድነት ይቀየራል። እዛ ሰተት ብላችሁ በመግባታችሁ ነው የሁሉ ችግር የተፈጠረው። በዛ ላይ ደግሞ እሱ ለክቶ በሚሰጣቸው መንገዶች እየተከተሉ ጉባኤ አካባቢ ጉባኤው በህወሓት በራሱ ያለው ተቀባይነት ትግራይ ላይ የፈጠረው ችግር እንደተጠበቀ ሆኖ ለፌዴራል መንግስት ተቋም ወጥመድ ከመግባት አልፈው በዛ ሂደት ቀጥለውበት ገፍተውበት ያችን ጉባኤ ለማካሄድ ካላቸው ፍላጎት በጥድፊያ ማለት ነው ያ የተጸየፉት ወረቀት ራሱ ተቀብለው ነው ይሄዱ አይደለም እንዴ? ያቺ ጊዜያዊ ለአዲስ የተሰጠችው እሱን ይዘው ነው ይሄዱ። ኤኒዌይስ ይህ ሁሉ ፕሮሰስ ውስጥ ገቡ። እዛ ወጥመድ ውስጥ በመግባታቸው ምዝገባቸውን የድርጅቱ ማጣት ብቻ አይደለም አደጋው የተደረቀ ነው። ከዛ ጋር ተያይዞ ትግራይን ለመከፋፈል የሄዱበት ርቀት አስተው የፌዴራል መንግስት ይህንን አቅዶ አድርጎታል። እነሱ ደግሞ ያንኑ በመፈጸም ራሳቸውን በትነው ህወሓት ካለው ተጽዕኖ በመነሳት ደግሞ ትግራይ ላይ የተፈጠረው ክፍፍል እንደምታውቀው ነው። የትግራይን አቅም ወደ ሰራዊቱ ዘልቆ ገብቶ ያ ጉዳይ ጉባኤ ያካሄደ ነው የምንደግፈው ብለው እጃቸው ያወጡ ከኮር በላይ የሚባሉ ሰዎች ታሪካዊ ስህተት ፈጽመው እስካሁን ድረስ የዛ ስህተት ውጤት እያየ ነው እና ይሄ ነገር ካልተፈጸመ ግጭት ውስጥ እንገባለን የሚሉት ነገር አንዳንዶቹም የትግራይ ጉዳዮች አንስተን እንኳ ራሱ ከግጭት በመለስ ባለ ነገር የሚፈታበት መንገድ ነው ምንድን ነው ብለን በምንጠይቅበት በምናይበት አሰስ በምናደርግበት እነሱ ጭራሽ እነዛን ሁሉ የትግራይ ዲማንዶች በፕሪቶሪያ የተቀመጡ በመተው ከምዝገባቸው ጋር በተያያዘ ግጭት ውስጥ የመግባት ችግር እንደሚፈጠር ነው ያቀረቡት እና ይሄ እኔ በጣም አስደንጋጭ ነገር ሆኖ ነው ያገኘሁት። በአውዱ እናንሳው የምንልበትን ምክንያት እንዳልከው በዚህ በርዕዮት በተደጋጋሚ ለምን ይሄ እንደተከሰተ ያነሳነው ነገር ስለሆነ ነው። ሰው በሀሳቦች በጣም እስማማለሁ እና ከዛ ነው የምቀጥለው እኔ ማለት እነዛን ተጋርቼ ከዛ ነው መቀጠል የምፈልገው እኔ የተወሰኑ ሀሳቦች ለመጨመር ያክል ማለት ነው። እና አሁን ይገርምሃል እንደው አሁን ይሄንን ነገር በትክክል ለመግለጥ እንዲረዳ ካንዲድሊ ሁለት የደረሱኝን አስተያየቶች ተመርኩዤ ልናገር። አንዱ ምንድን ነው የሚለው መሰለ ህወሓትን ትጠላለህ የሚል ነው። ምክንያት አለኝ ይሄን ማነሳበት። ህወሓትን ትጠላለህ ለምንድን ነው የሚል ነው። ሌላኛው አስተያየት ደግሞ የተላከለኝ ምንድን ነው አብይ አህመድን ጄኖሳይደል ሜኒያክ ብለኸዋል እንዴት እንዲህ ትላለህ የሚል ነው። እኔ ከዚሁ ነገር ጋር አስተሳስሬ ነው ማለት ነው። አሁን ይሄ የመጨረሻው የኢንኮምፒተንስ መገለጫ ነው። አሁን ህወሓት እያለ ያለው ነገር የመጨረሻው የኢንኮምፒተንስ መገለጫ ነው ማለት የፕሪቶሪያን ስምምነት አንብቦ ሊያረጋቸው ከሚገቡ ነጋሪ አያስፈልገው ከነበሩ ጉዳዮች አንዱ ነው። ያን ያህል ውስብስብነት የሌለው ማንኛውም አቨሬጅ ሪዝነብል ፐርሰን የሚባል ነገር አለ በህግ ማዕከላዊ የሆነ ያስተውሎት አቅም ያለው የህብረተሰቡ ክፍል ይሄን ነገር ያደረገው ነበር ወይስ አያደረገውም ነበር ተብሎ የሚለካበት ማለት ነው። ኤኒ አቨሬጅ ሪዝነብል ፐርሰን ሊፈጽም የማይችለውን ስህተት ነው ፈጸሙት። የጥላቻውን ነገር ያነሳሁት ለመስለት ጥላቻ የሚባል ስሜት አለ በሰው ልጅ ውስጥ። ጥላቻ የሚባል ስሜት የኖረው ለምክንያት ነው። ለምሳሌ ጭካኔን እጠላለሁ ሲል እኔ ጭካኔን መጥላት እንድችል በሰው ውስጥ ካሉ ስሜቶች እንደ አንዱ በመሆኑ ነው አይደለም። እኔ ኢንኮምፒተንስ እጠላለሁ፣ ድንቁርና እጠላለሁ፣ ጭካኔ እጠላለሁ፣ አለማገናዘብንና
ከምንም በላይ ማለት የሰዎችን የህብረተሰብን መስዋዕትነት ለራስ ጥቅም መገበርን እጠላለሁ። ህወሓት ደግሞ እነዚህን ሁሉ ነው። ስለዚህ እኔ ለራሴ ክብር ካለኝ በትግራይ ህዝብ ላይ የደረሰውን ሁኔታ በተመለከተ ስሜት ካለኝ if I'm passionate about በትግራይ ውስጥ የደረሰውን እልቂት በተመለከተ ህወሓትን መጥላት እኔ የማይቀር ስሜት ነው ብዬ ነው የማስበው። ችግር የሚሆነው መቼ ነው? በጥላቻው ምክንያት ኦብጀክቲቭ ሪያሊቲውን መሳት ጀምሬያለሁ ወይስ አልጀመርኩም? የሚሰማኝ ጥላቻ መሬት ላይ ያለውን ሁኔታ እስከ መካድ፣ የህወሓትን እውነት እስካለመመልከት ወይም ሌላ የጀጅመንት ኤረር እንድፈጽም አስችሎኛል ወይስ አላስቻለኝም? ኦብጀክቲቭ መሆን ማለት ስለሆነ ነገር ስሜት ማሳደር አለመቻል ማለት አይደለም። ያ ውሸት ነው ነገራችን። ጥያቄው ያ ስሜት ጀጅመንትህን ክላውድ አድርጎታል አላረገውም የሚለው ነው። አዎ ህወሓትን እጠላለሁ። ምክንያቱም ድንቁርና ስለምጠላ፣ ኢንኮምፒተንስ ስለምጠላ፣ ስግብግብነትን ስለምጠላ፣ ጭካኔን ስለምጠላ፣ ድድብናን ስለምጠላ ህወሓትን እጠላ። ጥያቄው እንዳልኩት ነው። ይሄ በመሆኑ ምክንያት በህወሓት በኩል ያለን እውነት አንፌር የሆነን አታክ፣ አንፌር የሆነን አሰስመንት ስለምጠላው ብቻ ተቀብየው አውቃለሁ ወይ ኖ? የህወሓትን እውነቶች ትክክል ባልሆኑበት ጊዜ ተከላክያለሁ። ከኦብጀክቲቭ ሪያሊቲ እየተፋተሁ አይደለም። ይሄም አንዱ ነው። ተመልከቱ፣ የምዝገባ ጉዳይ ብቻ ነው። ይሄ እኮ የፕሪቶሪያ ስምምነት ከተፈረመ ጀምሮ ሲፈጽሟቸው የነበሩ ስህተቶችን ከምታይባቸው መንገዶች አንዱ። አሁን እያወራን ያለ ነው እኮ ስትራቴጂክ ሊደርሺፕ በትግራይ የለም፣ ስትራቴጂክ ሊደርሺፕ በትግራይ የለም፣ ስትራቴጂክ ሊደርሺፕ በትግራይ የለም እየተባለ ሲባል ይነጫነጫል። ተውት የሚሊዮኖችን ህይወት ጉዳይ። የገዛ ራሱን ምዝገባ በተመለከተ በኮመን ሰንስ የሚገባችሁን ነገር ማድረግ የማይችል አመራር አሁን የሚሊዮኖች ህይወት በአደራ ይሰጠዋል ወይ? አሁን በአፍሪካ ቀንድ ባለው በጣም ኢንትሪኬት በሆነ ጂኦፖለቲክስ ውስጥ የደብረ ጽዮን አእምሮ፣ የጌታቸው አሰፋ አእምሮ፣ የፈትለ ወርቅ የዓለም ገብረ ዋህድ አእምሮ መዋኘት ይችላል? የገዛ ራሱን ድርጅት ምዝገባ በተመለከተ ሴን የሆነ ውሳኔ መወሰን የማይችል ድርጅት፣ የማይችል ስብስብ የሚሊዮኖችን ህይወት በተመለከተ በጣም ውስብስብና በዚህ በሻርክ በተሞላ ጂኦፖለቲካል ቀጣና ውስጥ መዋኘት ይችላል? ታሚ ውጤቱ ያንን ያሳያል ወይ? ስለዚህ እኔ ስሜት ካለው አንድ ሰው ለትግራይ ህዝብ እንጥፍጣፊ ስሜት ካለው ህወሓትን እያመለከ ሊቀጥል ይችላል ብዬ አላም። የዚህ ሁሉ ሚሊዮን ህዝብ ማለቅ አንዲት ግራም ሐዘን የሚፈጥርበት ማንም ሰው ህወሓትዬ እያለ እያላዘነ ሊቀጥል አይችልም። በሽተኛ ነው እንደዛ የሚያደርገው። የምክንያትና የውጤት ግንኙነት የሚገባው ማንም ሰው የትግራይን ህዝብ ደህንነት መጠበቅ ኃላፊነቱ ሆኖ ቆይቶ የትግራይን ህዝብ ደህንነት የመጠበቅ ኃላፊነቱን ያልተወጣውን ይህንን ስብስብ አሁንም ይሰራል ብሎ ለማሰብ ከነሱ ጋር የሚጋራው ድድብና ከነሱ ጋር የሚጋራው ጭካኔ ሊኖር ያስፈልጋል። አንድ እኔ ያ የለኝም ብዬ ነው ማምናው። ሶሪ። ስለዚህ እዛ ህወሓት ጽሕፈት ቤት የተመሸገውን የደናቁርት መሳፍንት ቡድን ያስጠላኛል። ሶዋት ጥላቻ የሚባል ስሜት ውስጥ የኖረው ጭካኔን፣ ስግብግብነትንና ድድብናን እንድጠላ ነው። ሌላ ነገር የለውም። ዲስቴይን ሰው ውስጥ ያለ ነገር ነው። እብሪትን እንድጠላ ነው። ቅድም እንዳልኩት ነው። ያ ግን በአብይ በኩል ለምሳሌ በህወሓት ላይ የሚፈጸምን አንፌር የሆነ ከጄኖሳይደል ኢንተንቱ የመነጨን ተግባር ለአንድም ቀን ለአንዲት ፍራክሽን ኦፍ ሰከንድ ደግፍ የማውቅበት ጊዜ በሻዕቢያ በኩል በህወሓት ላይ ኤንድ ኢን አ ዌይ የሻዕቢያም ሆነ የሌሎች ጄኖሳይደል ኃይላት ጥላቻ በትግራይ ህዝብ ላይ ስለሆነ ህወሓትን በመጥላቴ ምክንያት ግን እነዛ ጄኖሳይደል ኃይላት በትግራይ ላይ የሚፈጽሙትን አንድ ድርጊት ፎር አ ፍራክሽን ኦፍ ሰከንድ ደግፍ ያላቅም። ምክንያቱም ለህወሓት የሚሰማኝ ጥላቻ ጀጅመንቴን ክላውድ እንዲያደርገው ስለማልፈቅድ እንጂማ ድድብናን መጥላቴ እውነት ነው። ከአንድ ልናገር ብዬ ነው። ይሄ ቅድም ያልካቸው ነጥቦች ሁሉ
ስለምስማማባቸው ነው አሉላ ከዛ እየቀጠልኩ ያለሁት እነዛን መድገም ምንም ትርጉም ስለሌለ ስለምቀበላቸው። አሁን ይሄ የምዝገባ ጉዳይ የገዛ ማለት አብይ አህመድ አሁን አንድ ሰው ምን ሲል ሰማለሁ፣ አውትስማርት አረጋቸው ህወሓትን፣ አውትስማርት አረገው ህወሓት አብይ ምናምን ሲሉ ሰማለሁ። አውትስማርት እኮ ማድረግ የሚኖረው በስማርቶች መካከል ነው። ስማርት መኖር አለበት እኮ አውትስማርት እንዲደረግ። አሁን ባለው ጨዋታ እኔ ስማርት የሆነ አይታየኝም። ሻዕቢያን በለው እናነሳዋለን ቆይተን በዝርዝር ከሶስቱም አንጻር ስለምንመለከተው ሻዕቢያን በለው አብይም በለው ህወሓትን በለው ስማርት የሆነ ጨዋታ አይደለም እየተጫወቱት። በሚሊዮኖች ደም መጫወት ምኑን ስማርት ያሰኛል? አገርን እያንዳንዱን ጡብ እየነቃቀሉ ማፍረስ ምን ስማርት ያሰኛል? ምንም የሚጠይቀው ነገር የለም። ምንም የተለየ ስሌት አይጠይቅም። አሁን በኢሳያስ በኩል የተደረገውን፣ በአብይ በኩል የተደረገውን፣ በህወሓት በኩል የተደረገውን ለማድረግ ምንም የሚጠይቀው አለማሰብ ነው። እዚህ ውስጥ አውትስማርት የሚል ቃል ትክክል አይደለም። ምክንያቱም ስማርት መኖር ስላለበት ይሄ የዛ አካል ነው። ይሄን ጥያቄ ነው እንድጠይቁ የምፈልገው ሰዎች። የገዛ ራሱን ምዝገባ በተመለከተ ሳውንድ የሆነ ውሳኔ መወሰን የማይችል ቡድን የትግራይን ህዝብ ሚሊዮኖችን በተመለከተ ሳውንድ የሆነ ውሳኔ መወሰን ይችላል ወይ? የገዛ ራሱን ባልደረቦች ባንዳ ከሃዲ ብሎ ከነሱ ጋር ሳይነጋገር በኋላ እናነሳዋለሁ ባሻገር በጥላቻ አፋቸው የገለማ የሻዕቢያ አክቲቪስቶችን አምጥቶ የሚያስተናግድን ስብስብ ሴን አርጌ እንደወስደው ትጠብቃላችሁ ወይ? እሱን ያዙልኝ። ሁለተኛ አብይ አህመድን ለምን ጄኖሳይዳል ሜኒያክ ትላለህ የሚል ኢሜልም ተልኮልኛል ብያለሁ። በስሙ ስለጠራሁት ለምን ይገርማል? ያ አብይ አህመድ ዘ ጄኖሳይዳል ሜኒያክ ለተጻፈው ኢሜል በቀጥታ ልመልስ አሰብኩና የፋላሲው ብዛት በቃ መጽሐፍ ላይ ያጽፈኝ ይሆናል። እንዲሁ እንድንነጋገርበትም በአደባባይ እንድመልስለት ስለፈለኩ አብይ ጄኖሳይዳል ሜኒያክ መሆኑን እኔ ራሱ አብይ ቢጠየቅም የሚክድ አይመስለኝም። ምክንያቱም በተለያየ ጊዜ ምንድነው ሲል የነበር ካንሰር፣ አረም ምናምን እያለ አንኢንታየር ህብረተሰብን በፕሮፓጋንዳና በተግባር ሲፈጅ ቆየ አይደል እንዴ? አብይ አህመድ ጄኖሳይዳል ሜኒያክ ተባለብኝ ብሎ ለማኩረፍ እንደ አብይ አህመድ ጄኖሳይዳል መሆን ይጠይቃል። ኢትስ ቴክስትቡክ ዴፊኒሽን ኦፍ ጄኖሳይድ። ይሄ ከአብይ ጋር እንዲህ እንዴ ትንሽ መራመድማ ያስፈልጋል። 7 ዓመት እንዴት አያሳድጋችሁም? በዚህ ሁሉ በትግራይ የሆነው በሌሎች የኢትዮጵያ ክፍሎች የሆነው ነገር ስለ አብይ አህመድ ምንም ካልነገራችሁ ዘን የአብይ አህመድ ሌላ ቅጂ ናችሁ ማለት ነው። እሱም እንደዛ ይታይና እኔ የህወሓት የምዝገባ ጉዳይ አይ ቲንክ ብዙ ሪቪሊንግ አሁን ካለው አውድ ደግሞ እያነሳን ያለ ነው። በነገራችን ላይ ጦርነት ከመከሰት እድሉ አሁን ካለው አውድ አንጻር ቀጥሎ ከምናነሳቸው ጉዳዮች አኳያ ሲታይ ምን ትርጉም ይሰጣል የሚለውን ለማየት ምን ትርጉም ይሰጣል? ተጨማሪ ሰበብ እየሰጡን ነው ወደ ጦርነት ለመግባት ተጨማሪ ሞቢላይዜሽን ፋክተር ሊያደርጉት እያሰቡ ነው ከሚለው አኳያ እያየ ነው ስላለ ነው። አብላት አክልበትና ልክ ነው። አሁን ሁለት ነገሮች ማንሳት ተገቢ ይመስለኛል። በተለይ ከህወሓት ባህሪ ፓርቲም መንግስትም ህዝብም ነኝ የሚል ባህሪ አንጻር በጽህፈት ቤቱ የሚወሰን ውሳኔ የመንግስትም የህዝብም አድርጎ ነው የሚወስደው። ስለዚህ ወደ ግጭት እገባለሁ ሲል በምዝገባ ምክንያት እነዚህም ሞቢላይዝ አደርጋለሁ። ምክንያቱም በጽህፈት ቤት የሚወስነው ውሳኔ የመንግስት እንዲሆን ነው ካቢኔውን የተቆጣጠረው። የበፊቱ ካቢኔ ቻሌንጅ ለማድረግ የህወሓትን አካሄድ ሞክሮ በከሃዲነት ተፈርጆ የተሳደደ ጊዜያዊ እንትን ነው። ከሰራዊቱ በተለይ ከኮር በላይ የተባሉት አካላት ጋር በመቀናጀት ወደ እነዛ አይነት ተግባር ገብተው ያሳደዱት ነው እና ያለምንም እንቅፋት የማዕከላዊ ኮሚቴ ውሳኔ የመንግስት አውቶማቲካሊ እንዲሆን ይፈልግ ነበረ እና ክህደት ያለውም ከዛ አንጻር ነው እና አሁን በጀነራል ታደሰ ወረደ የሚመራው
ጊዜያዊ አስተዳደር ካቢኔ ህወሓት በሚፈልገው መልኩ ተዋቅሮለታል። 100% ህወሓት ነው። በማዕከላዊ ኮሚቴ የትግራይን ህዝብ ሳያማክሩ በፓርቲ ደረጃ የሚወስኗቸው ውሳኔዎች የመንግስት ይሆናሉ፣ የህዝብም ጭምር ይሆናሉ። ስለዚህ የሚያስፈልግ ደግሞ በካቢኔው የሪሶርስ ቁልፍ ቦታዎች ናቸው ብሎ የሚያስቧቸው ቦታዎችን ይዘዋል። የጦርነት እንትኑ ያው ግልጽ ነው። የሚገርመው ነገር ህወሓቶች መንግስትንም ትግራይንም ነን ብለው ሲያበቁ ህወሓትን በሚመለከቱ ነገሮች ላይ ነው ወደ ግጭት ወደ ጦርነት እንገባለን ብለው ማስፈራሪያ የሚያስቀምጡት እንጂ የትግራይ ህዝብ የትግራይ መንግስት እንዲህ ስለጎደለበት ምናምን የሚል ነገር የላቸውም። ዲማንዳቸውን አንስተው ወደ ግጭት እንገባለን ሲሉ የፓርቲያቸውን ብቻ ነው መቆጣጠር ሲፈልጉ ግን መንግስትም ህዝብም ንብረታቸው ነው እና አንዱ ይሄ ጊዜያዊ አስተዳደሩ ካቢኔ በእንደዚህ አይነት ሁኔታ ፍጻሜው የመዋቅር ፍጻሜው እንደዚህ መሆኑ አይ ቲንክ አንዱ የፈጠረው ችግር ይመስለኛል። ሁለተኛ ይሄ ከጽምዶ ምናምን ተብሎ ምናልባት ወደ በኋላ እንመጣበታለን ከሻዕቢያ ጋር እናነሳለን። እሱም እንደ አንድ እንትን አሁን የፓርቲ ምዝገባው ቀኑ ይሄ የመሰረዙ ጉዳይ እየተቃረበ በሄደ ቁጥር ያንን ነገር ነው እያቀላጠፉ ያሉት። አንዳንዶቹ ምን የሚል እምነት ተይዟል፣ ከሻዕቢያ ጋር የሚደረገው እንትን ግንኙነት ከፌደራል መንግስት እንዲፈጸሙልን የምንጠይቃቸው ነገሮች እንዲፈጸሙ እንደ መደራደሪያ ይጠቅመናል። የትግራይ ኢንትረስቶች የትግራይ ከፕሪቶሪያ ጋር ተያይዞ መፈጸም ያለባቸው ነገሮች አያነሱም። እንደ ጽህፈት ቤት ስልጣናቸውን ሰኪር ለማድረግ የኢኮኖሚ ቁጥጥራቸውን ተመልሰው በፊት ወደ ነበሩበት እነዚህ የፍርድ ተቋማት ምናምን ለመያዝ ከዛ ደግሞ ምዝገባቸውን እነዚህን ነገሮች ሶስቱ ይዘው ነው እና ኦፍኮርስ ከተጠያቂነት ምናምን ጋር ተያይዞ የሚመጣ ነገር አለ። ዋስትና ከተጠያቂነት ከስልጣንም ከሌለን ከስልጣን ውጭ ከሆን ያው ተጠያቂነት እንታደናለን ምናምን የሚሉት ነገር አለ እና እሱንም የሚያስቀርላቸው ነገር አቺቭ ለማድረግ ነው ይህንን ግንኙነት እንጂ ከትግራይ ጥቅም ከትግራይ ህዝብ አንጻር በፍጹም በእንደዚህ አይነት ስሌት አይደለም የሚያዩት ልል ፈልጌ ነው። እና ይሄ ምዝገባ ምክንያት ተደርጎ ወደ ጦርነት ወደ ግጭት እንገባለን የሚሉት ነገር እኔ አንዳንዴ የድርጅቱ አንድነት አስጠብቀው ከዛም በዘለለ ትግራይም እንደ ብሔር ያለው አቅም አሰባስቦ ጄኖሳይዱን የመከተበት አይነት አኳኋን የህዝቡን አንድነት ባስጠበቀ መልኩ እንደዚህ አይነት ንግግሮች ቢመጡ እኮ ስቲል ለህወሓት ምዝገባ ተብሎ ወደ ግጭት እንገባለን ነው የሚለው ፕሪንሲፕል እንደተጠበቀው ነው ማለት ነው። ቢያንስ ግን ህወሓት ይህንን አቅም ተማምነው ይህንን አቅም ይዘው ነው ብለህ ትንሽ ያው ይሄ እያሉት ያሉት በዚህ ደረጃ አቅም ስላላቸው ነው ብሎ የሚችል ነገር ሊኖር ይችላል። እንደገና ደግሞ በህወሓት ተቃራኒ የተሰለፈው አካል ቅድም እንደገለጽከው ጄኖሳይዳል ፎርስ በትግራይ ህዝብ ላይ የፈጸመው እና አሁንም በተለያዩ ሀገሪቱ አካባቢዎች እያካሄዱ ያለው ጦርነት ግምት ውስጥ ታስገባ ኢቭን ዞ ህወሓት ላይ እንትን ቢኖርህም ተቃውሞ ቢኖርህም ህወሓት በትግራይ ላይ ያደረሰው ጉዳት መሰረት አድርገህ የፈጸማቸው ስህተቶች መሰረት አድርገህ አንለስ እንዳንዳንዶቹ ህወሓትን መጥላት ትግራይ እንደ መጥላት አድርገው ነው የሚያስቀምጡት። ፓራሌል ህወሓትን የምጠላ ከሆነ የትግራይን ህዝብ እየጠላ ነው፣ የትግራይን ህዝብ የምትወድ ከሆነ ደግሞ ህወሓትን መውደድ አለብህ የሚል አይነት ነገር እሱን እንትን ካላለ በስተቀር የጀኖሳይድ ኃይሉ በህወሓት ላይ የሚያደርገው ነገር ተገቢ አለመሆኑ ለመግለጽ የግድ ህወሓት መውደድ አይጠቅም። አንፌር የሆነውን ነገር እንትን ማድረግ ግድ ይላል። ነገር ግን ለእነዚህ ኃይሎች አመቺ የሆነ ሁኔታ እየፈጠረ ያለው ቲፒኤልኤፍ ራሱ ነው። በትግራይ
አሁን በጀኖሳይዳል ጦርነቱ ወቅትና ፕሪቶሪያ ሲፈረም አካባቢ የነበረው እና አውቶማቲካሊ አንዴ ምዝገባችን በዚህ በፕሪቶሪያ የጸና ነው ብለው ቢሄዱና የትግራይን አቅም አጠናክረው ቢቀጥሉ ፓርቲያቸውንም ደግሞ አንድነቱን ጠብቀው ቢሄዱ ኖሮ ግጭትም አያስፈልግም ነበር። ሲጀምር በቀላሉ ምዝገባውን ሰኪር ማድረግ ይችሉ ነበር። አሁን በዛኛው በፌዴራል በኩል ራሱ ግጭት ውስጥ ቢገባ በቃ እኔ የምፈልገው ነው። አሁን ተዳክመዋል፣ ተከፋፍለዋል፣ ህዝቡንም አንድ ማድረግ አልቻሉም። ስለዚህ ምንም አያመጡም ብሎ ዘው ብሎ ሊገባ የሚችልበት እድል ሰፊ ነው። ህወሓት ነው እንዲያውም ስማርት ሆኖ ጦርነቱ የሚቀርበት መንገድ መፈለግ ያለበት ብዬ ነው የማምነው እንጂ ህወሓት ጦርነት እንገባለን ግጭት ውስጥ እንገባለን ብሎ እንደ ማስፈራሪያ የሚጠቀምበት እድል አለው ብዬ አላስብም። የፌዴራል መንግስት ይህንን አጋጣሚ ተጠቅሞ ጦርነት ውስጥ ሊከተን እየፈለገ ነው እና ይህንን የምናስቀርበት መንገድ ምንድን ነው ብሎ ወደ ውስጥ ወደ ትግራይ ማየት ነበረባቸው። የሚረሱት ነገር ምንድን ነው? አሁን ቀደም የተቀስቃት ነጥብ አለች። እኛ እኮ ከሻዕቢያ ጋር ይህን ብናደርግ አብይ ከሻዕቢያ ጋር ሊሆኑ ነው እንዴ ብሎ ከኛ ጋር ይሆናል ምናምን የሚል ማለት ምንድን ነው? ሴሌክቲቭ የሆነ የመርሳት እንትን አለ። አብይ ትግራይ ያለውን ኢሊት እንደ ስጋት እንደሚያይና ትግራይ ውስጥ ጦርነቱ ቢከሰት ምንም ችግር እንደሌለበት ኢንፋክት ቢሆን የሚወደው ነገር እንደሆነ አንስተናል። ከዚህ በፊት እኮ በአብይ ውስጥ ያለው ክርክር ወደ ኤርትራ የሚደረገው ጉዞ መጀመሪያ ትግራይ ያለውን ከጠራረግን በኋላ ይሁን ወይስ መጀመሪያ ኤርትራ ያለውን አጠናቅን ከዛ በኋላ ትግራይ እንዲል እናርግ የሚል ነው ብለን አንስተናል። ሶ ወይ ይህን እያደረጉ ከሆነ ለአብይ ነው ምክንያት እየሰጡ ያሉት አይደል? እንዲህን ራሳቸውንም አዳክመው ነው እኮ ደግሞ። አሁን ለምሳሌ አንዳንድ የሚቀርቡ ሪኮሜንዴሽኖች አሉ። ብልጽግናን መገዳደር የምትችሉበት በሰላማዊ መንገድ የትግራይ ህዝብ አንድነት እና ጊዜያዊ አስተዳደሩ ደግሞ መንግስት ሆኖ ፋንክሽን እንዲያደርግ በማድረግ ትግራዋይ የሚያነሳቸው ጥያቄዎች በትግራይ ውስጥ መመለስ ያለባቸው ነገሮች በመመለስ ከቻላችሁ ይሄ አቅም ራሱ ቲፒኤልኤፍ ለቲፒኤልኤፍ ተጨማሪ ጉልበት ይሆነዋል። ቲፒኤልኤፍ ደግሞ የበተነውን ኃይል አሰባስቦ የተሳሳተ ጉባኤውን አርሞ የሄደበት መንገድ ለምዝገባ ስረዛም ያጋለጠው እና የትግራይን አቅም ያዳከመ አርማችሁ ይሄ የወደቀ ደግሞ አመራር ፌል ያደረገ አመራር እንዲተካ በማድረግ መፍታት ትችላላችሁ የሚል ምክር ሲለገስላቸው ይሄማ የነገሌ ነው ይሄ እየሰጡ ያሉትማ ከነገሌ ጋር የሚሰሩ ሰዎች ናቸው፣ ራሳቸውን ወደ ፓርቲው መመለስ የሚፈልጉ ሰዎች ናቸው እንደዚህ እያሉ ያሉት ብሎ ወደ መሳደብ። ችግር የሆነው እኮ የቲፒኤልኤፍ አሁን ትግራዋይም ብቻ አይደለም፣ የትግራይ ህዝብ ላይ እየደረሰ ያለ ነገር ልክ አይደለም ብሎ ከትግራዋይ ጋር የወገነ ሰው የሚያስቡት እነሱ ለቲፒኤልኤፍ ውግን እንዳለው አድርገው ነው። ለዛ ነው አንተን አሁን ከትግራይ ጋር ያለ አቋም ጄኖሳይዳል ኃይሎቹን የምትታገልበት ርቀት ረስቶ ህወሓትን ትጠላለህ በሚለው ላይ የሚያተኩረው እኮ ለዛ ነው። ምክንያቱም ለህወሓት የሚሰጥ ዲፖዚት አድርገው ነው የሚወስዱት ለትግራይ የሚከፈለው መስዋዕት። ስለዚህ ትግራይን ጄኖሳይዳል ፎርሶችን ብትታገልም ለትግራይ ህዝብ ብትቆምም እስቲል ይሄ እዛ ላይ የምሰጠው ድጋፍ ተጠቃሎ በህወሓት የግል አካውንት ካልገባ የህወሓት ጥላቻህን ካላራገፍ ኢቭን ዞ ምክንያት ቢኖርህም ማለት ነው እነዛ ጄኖሳይዳል ኃይሎች ራሱ የትግራይ ህዝብ የጄኖሳይድ ሲሳይ እንዲሆን ህወሓት በማመቻቸት የተጫወተው ሚና ቢያስጠላህም እንኳ ራሱ ስቲል ህወሓትን መውደድ አለብህ። ለመንግስታዊም ለህዝቡም እንደ ህዝብ የሚደረገው አቅም የመፍጠር ድጋፍ ኢቭን ህወሓት እየበተነውም ማለት ነው። ህወሓት ቬሪ ሪዝን የመንግስትና የትግራይ የመንግስትና የህዝባዊ አቅም መዳከም ህወሓት ነው። ይህ እንዲስተካከል ህወሓትም ራሱ እንደገና ስቲል ሲጫወቱበት ስታይ አዝነህ እኮ ነው። ኢቭን ቅሬታ ቢኖርም በህወሓት ላይ እንደዚህ ብታደርጉ እኮ ምዝገባችሁ ታገኙ ነበረ ብለህ ነው አማኑኤል ስትመክረው ነበር። ታዲያ እሷን እንኳ አይወስዱም። እነሱ የሚፈልጉት ምንድነው? እቺ ምክር በቂ አይደለችም፣ ለትግራይ የምትሰጠው ጠቅልለህ አጣጥበህ የግል የውድብ አካውንት ውስጥ ክተተው። በዚህ ረገድ ትግራዋይ ብቻ ሳይሆን ከትግራይ ጎን የተሰለፈ ወዳጅ የተባለ ሁሉም ይህንን ነገር ካላደረገ በጠላትነት እንፈርጀዋለን። ኢትዮ ፎረምን ጥላቻ እንዳለበት ነው የተገነዘብ ነው ብሎታል በመግለጫቸው።
እና ኢቭን አይደለም አንተ በግልጽ እየነገርካቸው ኦኬ ብሎ ዝም ብሎ የቲፒኤልኤፍን እንትን ትቶ